እውቀት በጣም ትልቅ ማፈሪያ ምን አመጡ ይላል። የትምህርት ቀውስ ሀገር አቀፍ ብቻ አይደለም፣ ዓለም አቀፍ ነው። ለምን ዓለም አቀፍ ሆነም ስትል ወጣቶች በተለይ ቲኔጀርስ አስራዎቹ ዕድሜ ላይ ያሉ ታዳጊዎች ስሜታቸው በጣም በቀላሉ ማኒፑሌት መደረግ ይችላል። እነዚህ ልጆች በተለይ ይሄ ከልጅነት ወደ ጉርምስናው የሚሻገሩበት ሞመንት ስለሆነ ፋሽን ለሚባለው ጩኸት ተገዢ ናቸው። ኢንተርቴን ለሚያረጋቸው ጉዳይ በጣም ተገዢ ናቸው። እዚያ ላይ የተለማመዱት ባህሪ አዋቂ ሆነውም ይቀጥላል። ስለዚህ የትምህርት ፍላጎት፣ የትምህርት ኮሚትመንትና ትምህርት የሚሰጠው ፍሬያማ ውጤት በተመራቂዎች ዘንድ ባለመታየቱ ተምረው ምን አመጡ የሚል ምሳሌ በመፈጠሩ ምክንያት ትምህርት ያለን ትኩረት አፒታይት ቀንሷል። ተጨባጭ ለትምህርት ያለን ፍላጎት ሲዳከም፣ ለእውቀት ያለን ፍላጎት ሲዳከም ይኸው የኮግኒቲቭ ፓርት የሚያስበው የአንጎል ክፍል ማሰቡን ይተውና እናቶቻችን እንደሚሉት አታስብ ልጄ ይላል። አትጨነቅ ነው። እንደዛ አይነት ሀሳብ ብቻ ማሰብ የሚለው ትርጉም የእናቶቻችን አትጨነቅ አይዞ ያልፋል ለሚል ስሜት ይሆናል፣ የሙድ ጉዳይ ይሆናል ማለት ነው። እውቀት በጣም ትልቅ ማፈሪያ ምን አመጡ ይላል። የትምህርት ቀውስ ሀገር አቀፍ ብቻ አይደለም፣ ዓለም አቀፍ ነው። ለምን ዓለም አቀፍ ሆነም ስትል ወጣቶች በተለይ ቲኔጀርስ አስራዎቹ ዕድሜ ላይ ያሉ ታዳጊዎች ስሜታቸው በጣም በቀላሉ ማኒፑሌት መደረግ ይችላል። እነዚህ ልጆች በተለይ ይሄ ከልጅነት ወደ ጉርምስናው የሚሻገሩበት ሞመንት ስለሆነ ፋሽን ለሚባለው ጩኸት ተገዢ ናቸው። ኢንተርቴን ለሚያረጋቸው ጉዳይ በጣም ተገዢ ናቸው። እዚያ ላይ የተለማመዱት ባህሪ አዋቂ ሆነውም ይቀጥላል። ስለዚህ የትምህርት ፍላጎት፣ የትምህርት ኮሚትመንትና ትምህርት የሚሰጠው ፍሬያማ ውጤት በተመራቂዎች ዘንድ ባለመታየቱ ተምረው ምን አመጡ የሚል ምሳሌ በመፈጠሩ ምክንያት ትምህርት ያለን ትኩረት አፒታይት ቀንሷል። ተጨባጭ ለትምህርት ያለን ፍላጎት ሲዳከም